እግዚአብሔር እኮ ክርስቲያን ብሎ እኮ የሚሰበስብ እኮ የቸርች ሜምበር አይደለም። መንፈስ ቅዱስ የታተመበት ነው። አድሮብሃል ወይ ነው ለመወሰዱ። በጣም ይገርማችኋል። ጳውሎስ አስተማረ የሚል ቃል አለ። ተአምራት አደረገ የሚለው እግዚአብሔር ነው። የሞተ እናስነሳለን ይባላል እንዴ? እግዚአብሔር ያስነሳ እንጂ ሲፈልግ ካላስነሳስ የቀብረ መጽናናት ነው። አንዩዥዋል ሚራክልስ ማለት ቮካብለሪ አጣ ሰውየው። ምን ብሎ የጻፈው? በሕክምና የለም እንደዚህ አይነት ተአምር። አይ ስለዚህ እግዚአብሔር በጳውሎስ ተአምር ብቻ አይደለም ያደረገው፣ እጅግ አስደናቂ ዋጣው ያኛው። ሰይጣን ታውቃለህ አይደል? በጌታ ስለሆንክ ነው የሚፈራ። ድፍን ከተማ አይችለውም ለብቻው። የጭፍራ የተባለው ነው የምልህ። ስፒሪት ቢንግ እኮ ነው። ቢወድቅም እኮ እንደ ፈርዖን ቤትስ ደም የለም አለ። ገብቼ ገድዬ እወጣለሁ አለ። የፈርዖን ቤት ስለሆነ አይድንም። አየህ እችኛዋስ መበለት እኮ ነው። ማንም ዞር ብሎ ማያት ሴት ናት። ደም አለ በሯ ላይ። አታውጣና አለ። ለምንድን ነው እኔ ካልወጣው ማለት? በምድር ላይ ካሉ ህዝቦች የምንለየው ባንተ ነው አለ። የቀሎኤ ቤተሰቦች የሚባሉ አሉ። ለነሱ ቸርቹን ትቶ ቶሎ ብሎ ኤፌሶን መጣ። ኤፌሶን ሲመጣ እየዞረ የፈለገው ቅዱሳንን የፈለገው እና ቅዱሳን ሲፈልግ በጥቆማ አገናኙት። እነዚህን አሁን ያነበብናቸውን ሰዎች 12 አካባቢ ናቸው። ሲያገኛቸው ጳውሎስ ደቀ መዛሙርት ነው የሚለው መጽሐፍ። ደቀ መዝሙር ማለት ተከታይ ከሚለው የዘለለ ነው። ማቴቲዮ ነው። ዲሳይፕል ማለት ማቴቲዮ ማለት ኢሚቴተር ማለት ነው። ይሄ ዝም ብሎ ግር ብሎ የሚከተል ሳይሆን ያስተማሪውን አረማመዱን፣ አበላሉን፣ አጠጣጡን፣ አለባበሱን አይቀርም ባይዘው አይሁዳዊ ሲኮርጅ ሙልጭ አድርጎ ነው የሚኮርጀው። እና ዮሐንስን ቁጭ ናቸው እና የዮሐንስን ትምህርት ተምረው ዮሐንስን ጥምቀት ተጠምቀው ከዮሐንስ በኋላ የሚመጣውን አያውቁም፣ አልሰሙም። ይምጣ አያውቁም። ሲያያቸው ሰዎቹ ትንሽ ቀዝቀዝ አሉበት። አማኝ ናቸው አላቸው። አውዚ ጳውሎስ እንደምታውቁት ነው፣ እሳት ነው ሰውየው፣ እሳት ነው። ስለዚህ ሲመጣ መጀመሪያ ቼክ የሚያደርግ ደቀ መዝሙር ነኝ ስትለው መንፈስ ቅዱስን ነው ቼክ የሚያደርገው። ያለ መንፈስ ቅዱስ ክርስትናን መኖር አይደለም ማሰብ አይቻልም። ክርስቲያን ያደረገኝ እኮ መንፈስ ቅዱስ ነው። መንፈስ ቅዱስ እኮ ባፕታይዝድ ካልሆንኩኝ እኮ በክርስቲያን በምንድን ነው ክርስቲያን የምትሆነው? ለዛን ቀን መያዣ እኮ እሱ ነው። እግዚአብሔር እኮ ክርስቲያን ብሎ እኮ የሚሰበስብ እኮ የቸርች ሜምበር አይደለም። መንፈስ ቅዱስ የታተመበት ነው። አድሮብሃል ወይ ነው ለመወሰዱ። ባመናችሁ ጊዜ አላቸው። እሺ አሉት። መንፈስ ቅዱስን ተቀበላችሁን? አትሊስት ኢየሱስን ያውቃሉ ብሎ ነው። ከኢየሱስ በኋላ የመጣው መንፈስ ቅዱስን ላያውቁ ይችላሉ። ዮሐንስ ደቀ መዝሙር ከሆነ ቢያንስ ኢየሱስን ያውቃል። ኖን ነው ደግሞ ኢየሱስ መስቀልም ላይ ስለሞተ በጣም ወሬው ተስፋፍቷል። ወንጌል ባትሉትም መረጃው ግን ተበትኗል። ስለዚህ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ሲላቸው ሰዎቹ ኮራ ብለው እንኳን ልንቀበል መኖሩን ራሱ አናቅም ይባላል እንዴ? መኖሩንም አናቅም ሲሉት ምንድነው ያለው ጳውሎስ? እንዴ አለ መንፈስ ቅዱስ እንዳላታምኑማ ታዲያ በምን ተጠመቃችሁ? ሲያጠምቋችሁ በምን አጠመቋችሁ? እኛ ዮሐንስን ጥምቀት ነው የተጠመቅነው። እሱማ እኮ የንስሐ ጥምቀት ነው። ዮሐንስ ራሱ እኮ ከእርሱ በኋላ ስለሚመጣው ስለ ኢየሱስ ክርስቶስ እኮ ተናግሮ ነበር። እኔ በውሃ አጠምቃለሁ፣ ከኔ በኋላ የሚመጣው ይላል አለ እኮ መሃል በእሳትና በመንፈስ ያጠምቃችኋል አለ። የኔ ማዘጋጃ ነው፣ ማህተሙ የሱ ነው ብሎ ዮሐንስ ራሱ እኮ ስለ ኢየሱስ ክርስቶስ ተናግሮ ነበር አላቸውና በሉኑ አላቸው። በኢየሱስ ክርስቶስ ማመን አለበት ሰው በመንፈስ ቅዱስ እንዲጠመቅ። በመንፈስ ቅዱስ የሚጠመቅ ሰው በክርስቶስ ኢየሱስ የሚያምን ብቻ ነው። በክርስቶስ ኢየሱስ ካላመነ ሰው በመንፈስ ቅዱስ አይጠመቅም። በኢየሱስ ክርስቶስ ስም አጠመቃቸውና 12 ናቸው። እጁን በላያቸው ጫነ። ሁሉም የሚል ቃል አለ። ይገርመኝ በጣም ሁሉም እጁን ሲጭንባቸው በመንፈስ ቅዱስን ተሞሉ አይደለም የሚለው ተቀበሉ ነው የሚለው። ባፕቲዝም ስለሆነ ማለት ነው። በላያቸው ላይ ወረደ። በጣም በእውነት ነው የምላችሁ ያቺ ቀን የተባረከች ቀን ናት። በሁሉም ላይ እጅ ጫነ። ሁሉም ይላል አይደል? መንፈስ ቅዱስን ተቀበሉ ይልና ከዛ አንዳንዶቹ አይደለም የሚለው ከመካከላቸው አንዳንዶቹ በልዩ ቋንቋ ተናገሩ ይላል። አንዳንዶቹ ደግሞ በመካከላቸው ትንቢትን ተናገሩ ይላል። በልሳን አንዳንዱ በልሳን ተናገረ ከመካከል። ስንቆይ እኮ ነው እና እነዚህ ጮክ ብሎ
ጸለዩ። አንዳንዶቹ ደግሞ ከመካከል እንግዲህ ምን ብለው ትንቢት እንደተናገሩ ያው አልነገረንም ሉቃስ። ነቢያት አይደሉም፣ መንፈስ ቅዱስን ለመቀበላቸው ምልክት ነው። ስለዚህ ትንቢት የተናገረ በሙሉ ነብይ አይደለም ማለት ነው። እና ሰዎቹ አንዳንዶቹ ትንቢት ተናገሩ፣ አንዳንዶቹ በልሳን ጸለዩ። ጳውሎስ ይሄ የኤፌሶን የመጀመሪያ ልምምድ ነው አይደል? ጳውሎስ ምን ያክል ጥልቅና ጠንካራ ነገር ኤፌሶን ቸርች ላይ እንዳስተማረ ለማወቅ የኤፌሶን መልእክትን ማንበብ ነው። የኤፌሶን ደብዳቤን ብታጠኑት የጳውሎስ አዲስ ኪዳን ላይ ያለ 90% አቋም ያንጸባረቀበት ደብዳቤ የኤፌሶን ደብዳቤው ነው። እና ሰዎቹ ምን ያክል እንደተማሩ ከጳውሎስ የምታውቁት ደብዳቤውን ስታዩት ነው። በአንድ ቁጥር ውስጥ ዓመት የሚብራራ ነገር ያስቀመጠበት ደብዳቤ ነው። የሰዎቹ አቅም ነው ባይዘዌ ደብዳቤው። ስለዚህ ሰዎቹን በጣም ሲሪየስ በሆነ መንገድ ቁጭ አድርጎ አስተማረ። ይሄ በእግዚአብሔር ቃል የታጠቁ ናቸው፣ በመንፈስ ቅዱስ የተሞሉ ናቸው። በእውነት እግዚአብሔር በዚህ ባላንስ ቤተክርስቲያንን ይባርካት። ልሳን ብቻ የማይጸልይ ተብሎ ተጽፏል ለሚለማመደው ለየትኛውም ልምምድ የእግዚአብሔርን ቃል ግራውንድ ማድረግ የሚችል መሰለኝ የማይል የእግዚአብሔርን ቃል መጥቀስ የሚችል አቅም ያለው ትውልድ ቻሌንጅ ሲደረግ የማይሸሽ በእግዚአብሔር ቃል እውነት መመስረትን መቆምም መኖርም የሚችል ዕውቀትም ሙቀትም ያለው እንደዚህ አድርጎ እግዚአብሔር በእውነት ይባርከን። እና የግሪክ ሰዎችና አይሁዳውያን የእግዚአብሔርን ቃል ለመስማት ቻሉ ይላል። ባይዘው ሰዎች የእግዚአብሔርን ቃል ለመስማት እድል አገኙ በዚህ ሰውዬ ምክንያት። የግሪክ ሰዎች አሕዛብ ማለት ነው። ግሪክ ማለት በተለምዶ አሕዛብ ማለት ነው። ቀጥሎ ደግሞ አይሁዳውያን ምንም አይነት ኢትኒካል ቦርደር ሳይኖር ሰብሮ ወንጌል ወደ አሕዛብም ወደ አይሁድም ገብቶ የመስማት እድል ተገኘ። የእግዚአብሔርን ቃል ታውቃል። ለዚህ ምክንያት መሆን በረከት ነው። እግዚአብሔርም በጳውሎስ እጅ እጅግ የሚያስደንቁ ተአምራትን ያደርግ ነበር ይላል። በጣም ይገርማችኋል። ጳውሎስ አስተማረ የሚል ቃል አለ። ተአምራት አደረገ የሚለው እግዚአብሔር ነው። በጣም የእግዚአብሔርና የሰው መቀላቀል የለበት። ሰምታችሁኛል? በእውነት እኮ ነው የምላችሁ። አሁን የሞተ እናስነሳለን ይባላል እንዴ? እግዚአብሔር ያስነሳ እንጂ ሲፈልግ ካላስነሳስ ቀብረ መጽናናት ነው። እውነቴን እኮ ነው የምላችሁ። ይሄ የኛ አይደለም የእግዚአብሔር ነው። እግዚአብሔር በጳውሎስ እጅ ነው የሚለው። ጳውሎስ ምን ነበር? ኢንስትሩመንት። ጉልበቱ ያልቃል፣ ጳውሎስ አቅሙ ያልቃል። የጌታን ቃል ቆሞ ያስተምራል። ተአምራቶቹ ለዛው ተአምራ እኔ አሁን እጅግ አንዩዥዋል ሚራክልስ ነው የሚለው። ኖርማል ሚራክል አለ እንዴ? ሚራክል ተብሎ ኖርማል አለ እንዴ? አንዩዥዋል ከተአምርም የባሰ ማለት እኮ ነው። አሁን ሉቃስ ዶክተር ነው። አሁን ሐኪም ነው። አያ አቴንሽኑ ነው ተቆረጠው ሲለው ታከመው አልታከመም ይለው ታከመው ለጣፋው የሚል ሉቃስ ወንጌል ላይ ብቻ ነው ያለው። ሐኪም ስለሆነ አያ አቴንሽን አለውና አሁን አንዩዥዋል ሚራክልስ ማለት ቮካብለሪ አጣ ሰውየው። ምን ብሎ የጻፈው በሕክምና የለም እንደዚህ አይነት ተአምር። የ40 ዓመቱ ሽባ ዘሎ ቆመ። ጽፎ ያውቃል፣ ጽፏል። እጅግ አስደናቂ ተብሎ ተአምር ነው። ቀጥሎ ተአምር ብቻውን እኮ ብዙ ነው። እጅግ አስደናቂ ሲኖረው ምንድን ነው የሚሆነው? አሁን ጳውሎስ ነገሩን ለማድረግ አልሞከረም። ሜካኒካል አይደለም። ወንጌል ለመስበክ ነው እግዚአብሔር የጠራው። ተአምር ማድረግ የባለቤቱ ነው። ወንጌሉን ሊያጸና በፈለገበት መንገድ ያጸናዋል። አሁን እኮ አንዳንድ ከተሞች እኮ ምንም ነገር አልተደረገም፣ በሰላም ህዝብ በሙሉ እኮ ተከትሏቸዋል። እንደነዚህ አይነት ከተሞችስ የገሃነም ደጅ ነው ከተማው። ከዓለም ዙሪያ ህዝብ እየተሰበሰበ ምትሃታዊ በሆነ የአጋንንት አሰራር እንፈወሳለን ብሎ የሚያምኑበት ከተማ ነው። ዝም ብሎ ወንጌል መስበክ አትችልም፣ መገንጠል አለበት ይሄንን። አይ ስለዚህ እግዚአብሔር በጳውሎስ ተአምር ብቻ አይደለም ያደረገው፣ እጅግ አስደናቂ ዋጣው ያኛውን አያኛውን አይ የኔ አይደለም አለ እግዚአብሔር። ለዛ እኮ ነው ኤፌሶን ከተማ ላይ ጳውሎስ ነፍሳት አሸነፈ አይደለም የሚለው፣ የከተማ እኩሌታ ከሱ ጋር መጣ ነው የሚለው። ንቅል አደረገው ታውቃለህ። መቆጠር አልቻለም፣ ሪከርድ አልተደረገም በቁጥር። መንፈስ ቅዱስ እግዚአብሔር ነው። በዚህ አንደርስታንዲንግ ነው ጳውሎስ የሚያገለግለው። አየህ መለኮት አለ ከኔ ገለ እና ሰርቭ ሲያደርግ በጣም ሃምብል ነው። ስለዚህ ያለ መጠን በሱ ይሰራል። ጳውሎስ ጋር ለምንድን ነው ክብር የማይገድበው? አይነካበትማ። በጣም ሃምብል ነው። መጽሐፍ ሲናገር ጳውሎስ አግኝቶ እጅ እየጫነ የጸለየለት ብቻ እኮ አይደለም ማለት የጳውሎስን ሰውነት የነካ ጨርቅ ሌላ ቦታ ይሄዳል። ጳውሎስ ላይ ልብሴን ውሰድ ብሎ እኮ አይደለም፣ የጳውሎስን ሰውነት የነካ ጨርቅ ይዘው ይሄዳሉ። እግዚአብሔር መስራት ሲፈልግ የጳውሎስ ሳይዝ አልበቃ አለው። ጳውሎስ የሆነ ኤፌሶን የሆነ አሁን ጢራኖስ የትምህርት አዳራሽ ጳውሎስ ካለ እዛ የሆነ ሰፈር የለም ጳውሎስ። ስለዚህ እግዚአብሔር ጨርቅ ልዋሳ አለው። ያለ መጠን ዝቅ ብለን ያለ መጠን ይስራ።
ምንም መለኮት እኮ ያኔም የነበረው መንፈስ ቅዱስ ነው ዛሬ በእኛ መካከልም በእኛ ውስጥም ያደረው። አየህ የሚገድበው እኮ እኔ ብቅ ለማለት ስሞከር ነው የምገድበው። እኔ ጥፍት ካልኩለት መደበቅ አይችልም፣ ሙሉ በሙሉ ብቅ ይላል ራሱ። እሱ ሲመጣ ደግሞ እሱ ሲመጣ ብቻ የሚሰራ ስራ ይሰራል። አየህ እግዚአብሔር ሲመጣ ባይዘው በአጋጣሚ ሊሆን ይችላል የምትለው ነገር አይሰራም። ጳውሎስ በኤፌሶን ከተማ ያደረገው አገልግሎት ተጽዕኖ በጣም ከባድ ስለሆነ ዴሜጥሮስ የሚባል አንድ አንጥረኛ ይላል የአርጤምስ ቤተ ጣዖትን ምስሏን እየሰራ የሚሸጥ ዴሜጥሮስ የሚባል አንድ አንጥረኞችን ሰበሰበና እንደዚህ አላቸው፣ ይሄ ጳውሎስ የሚሉት ሰውዬ እዚህ ከተማ ከገባበት ቀን ጀምሯል። አየህ ቀኑን ያውቀዋል። አርጤምስ ክብሯ ተዋረደ አለ። አንደኛ። ሁለተኛ ተከታዮቿ ቀነሱ። ምን ማለት ነው? ቸርች ሄዱ በሙሉ አለ። ሶስተኛ የኛ የሥራ በር ተዘጋ አለ እና ከተማውን በጥብጠን ይህን ሰውዬ ማስገደል አለብናል። ይህ አመፅ ተነስቶ ጳውሎስን አሳደው ከሀገራቸው አስወጡት። መጽሐፍ ሲናገር እንደዚህ ይላል፣ የጌታ ቃል በኃይል ያድግና ያሸንፍ ነው ያለ ጳውሎስ አሸነፈ። የእግዚአብሔር ቃል ከተማው ላይ ጳውሎስ በሌለበት የእግዚአብሔር ቃል ወክ አረገ። ታውቃለህ? እንደ ፐርሰን ተራመደ የእግዚአብሔር ቃል። የእግዚአብሔር ቃል ግን ተባለ። ታውቃለህ? በጳውሎስ በኩል የእግዚአብሔር ቃል አይደለም የሚለው የእግዚአብሔር ቃል ለብቻው ወጣ ከጳውሎስ ውጪ። እሳት ሁኑ። በእውነት ነው የምላችሁ፣ እሳት። መንገድ ላይ ስትሄዱ እየጸለያችሁ ሂዱ። ቁጭ ስትሉ ለብቻችሁ ሌላ ነገር አታስቡ። ፕሬየር ሕይወታችሁ ላይ ጸሎት ይምጣ። መንፈስ ቅዱስ አጥምቀኝ፣ ንካኝ፣ እሳት ስጠኝ፣ ኃይል ስጠኝ፣ ምራኝ፣ ተናገረኝ። እንደዚህ አይነት በእግዚአብሔር ቃል የታጠቀ በመንፈስ ቅዱስ የተሞላ ክርስቲያን ያደርጋችሁ።